በታዋቂው ፖለቲከኛ ጀዋር መሐመድና በሚዲያ ባለሙያው ግሩም ጫላ መካከል በማህበራዊ ትስስር ገጾች ላይ ተሰዳደቡ። የሚዲያ ባለሙያው ጀዋርን አንተ ውርደት ነህ የሚል ስድብ ሲሰድበው፣ ጀዋርም ቀጥሎ ሌባ ሲል ሰድቦታል። የሁለቱም ምልልስ እንቃኛለን። ኤርትራ ኢትዮጵያን ለማስወገድ እንቅልፍ የላትም። ይህንን ያሉት ሚኒስትሩ የኢትዮጵያ መንግስታት ከስልጣን መወገድ ከኤርትራ ጋር የተገናኘ መሆኑን ይፋ አድርገዋል። ህወሓት ያወጣው አዲስ አነጋጋሪ አዋጅ አስቸኳይ ተግባራዊ እንዲሆን ትዕዛዝ ተላለፈ። የአምባሳደሩ የመቀሌ ጉዞ ተሰረዘ። ህወሓት ኃላፊነት አልወስድም ማለቱን ተከትሎ ለዛሬ የታቀደው ጉዞ ተሰርዟል። በምስራቅ ጉራጌ ዞን ታጣቂዎች ባደረሱት ጥቃት 3 የጸጥታ አባላት ተገደሉ። እንደምን ቆይታችኋል? አጫጭር ወቅታዊ መረጃዎችን ወደ እናንተ ለማድረስ ብቅ ብለናል። ቻናላችን ላይክ፣ ሼር፣ ሳብስክራይብ በማድረግ ይከታተሉን። እንቀጥላለን። በታዋቂው ፖለቲከኛ ጀዋር መሐመድና በሚዲያ ባለሙያው ግሩም ጫላ መካከል በማህበራዊ ትስስር ገጾች ላይ ተሰዳደቡ። የሚዲያ ባለሙያው ጀዋር አንተ ውርደት ነህ የሚል ስድብ ሲሰድበው፣ ጀዋርም ሌባ ሲል ሰድቦታል። የሁለቱም ምልልስ። ይህ ውጥረት የጀመረው ግሩም ጫላ በፌስቡክ ገጹ ላይ የአዲስ አበባ ከተማ አስተዳደር ከተማዋን ለማድመቅ ያደረገው ጥረት አድንቆ፣ ሆኖም በህንፃዎች ላይ የተተከሉ መብራቶች እየጠፉ ከተማዋን ወደ ጨለማ እየተመለሰች መሆኗን መተቸት ባወጣው ጽሁፍ ነው። ግሩም በጽሁፍ ይህ ስራ ጊዜያዊ ሳይሆን ቋሚ እንዲሆን ክትትል ሊደረግበት እንደሚገባ አሳስቧል። ይህ የፌስቡክ ጽሁፍ ተከትሎ ጀዋር መሐመድ በኤክስ ገጹ ላይ የግሩምን ጽሁፍ በማያያዝ ብልጭልጩ እየጨለመ ነው ይለናል። ይህ ሞዴል ባለ ጊዜ የሚል ፌዝ እያዘለ አስተያየት አስፍረዋል። ይህ የጀዋር አስተያየት ግሩም ማስቆጣቱን አልቀረም። በግል የጽሁፍ መልእክት ግሩም ለጀዋር አንተ ለመላው የኦሮሞ ማህበረሰብ ውርደት ነህ፣ ሁሉም መንፈስ የተሸጥክ ነህ የሚል ከባድ ስድብ እንደላከለትና ጀዋር ያጋራው የስክሪንሻት ማስረጃ ያስረዳል። ለዚህ የግሩም መልእክት ጀዋር መሐመድ በይፋዊ የኤክስ ገጹ ላይ ጠንካራ ምላሽ ሰጥቷል። ጀዋር በመልእክቱ ግሩም ጫላ የኦሮሞን አርሶ አደሮች የሚፈናቀሉ፣ መሬታቸው የሚሰርቁና ያገኙት ገንዘብ በቅንጦት መኪናዎች ላይ የሚያባክኑ፣ በዚህም የሚመጻደቁ እንዳንተ ያሉ ሌቦች ማጋለጤ የተሸጥክ የሚያስብለኝ ከሆነ ያንተን ስሜት በክብር ለብሰዋለሁ ሲል አስታውቋል። ይህም በሁለቱ ግለሰቦች መካከል የተፈጠረው መካረር በማህበራዊ ሚዲያ ተጠቃሚዎች ዘንድ ሰፊ መነጋገሪያ ሆኗል። ኤርትራ ኢትዮጵያን ለማስወገድ እንቅልፍ የላትም። ይህንን ያሉት ሚኒስትሩ የኢትዮጵያ መንግስታት ከስልጣን መወገድ ከኤርትራ ጋር የተገናኘ መሆኑን ይፋ አድርገዋል። የጠቅላይ ሚኒስትር አብይ አህመድ የአፍሪካ ቀንድ ጉዳዮች አማካሪ ሚኒስትር ጌታቸው ረዳም እንደ ደህንነት ስጋት ኤርትራ ልታመጣ የሚችለው ስጋት በተመለከተ ገለጻ ሰጥተዋል። ከአጼ ኃይለስላሴ ዘመን መንግስት አንስቶ ያሉ መንግስታት ከኤርትራ ጉዳይ የፈቱበት መንገድ አስመልክቶ ሰፊ ትንታኔ ሰጥተዋል። ጌታቸው ገለጻቸው ሲጀምሩም ባለፉት 100 ዓመታት የነበሩ የኢትዮጵያ መንግስታት የኤርትራ ጉዳይ የፈቱበት መንገድ መሰረታዊ እንደሆነ በማንሳት መሰረታዊ ነገር በቅርብ ጊዜ ታሪኮች ውስጥ የኢትዮጵያ መንግስታት መምጣትም ሆነ መሄድ፣ መውደቅም ሆነ መነሳት ቀጥታ ከኤርትራ ጥያቄ አመላለሳችን ጋር የተያያዘ ነው በማለት ገልጸዋል። ከአጼ ኃይለስላሴ መንግስት የኤርትራን ጥያቄ ለመፍታት የሄደበት መንገድ ለውድቀታቸው የራሱ አስተዋጽኦ ያደረገ ሲሆን፣ በተመሳሳይ የደርግ መንግስት የኤርትራ ጥያቄ ለመፍታት የወሰደው እርምጃ ለውድቀቱ ትልቅ አስተዋጽኦ አድርጓል። የኢህአዴግ መንግስት የኤርትራ ግንኙነት በተመለከተ የተከለው አካሄድ ለውድቀት ትልቅ ሚናም ተጫውቷል ሲሉ የተናገሩ ሲሆኑ፣ አስመራ ላይ ያለው ኃይል ኢትዮጵያን ከማጥፋት ወደ ኋላ አይልም የሚል ይዘት ያለው ማብራሪያ ሚኒስትር ጌታቸው ረዳም ሰጥተዋል። ህወሓት ያወጣው አዲስ አነጋጋሪ አዋጅ አስቸኳይ ተግባራዊ እንዲሆን ትዕዛዝ ተላለፈ። ከሰሜኑ ጦርነት በፊት ከምርጫ ቦርድ እውቅና ውጪ በተካሄደው ምርጫ ተቋቁሞ የነበረው በቅርቡ ወደ ስራ የተመለሰው የትግራይ ክልል ምክር ቤት ያጸደቀው የግዳጅ ወታደራዊ ምልመላ አዋጅ በአስቸኳይ ተግባራዊ እንዲሆን ትዕዛዝ ተላለፈ። የምክር ቤት አፈ ጉባኤ ናቸው የተባሉት ምህረት ሀጎስ ለክልሉ ፍትህ ቢሮ ሰኔ 17 ቀን በጻፉት ደብዳቤ አዋጁ በክልሉ ነጋሪት ጋዜጣ ታትሞ እስኪወጣ ድረስ የክልሉ የፍትህ አካላት ጊዜያዊነት እየሰሩበት እንዲቆዩ ትዕዛዝ አስተላለፉ። ደብዳቤው በክልሉ ጠቅላይ ፍርድ ቤትና ለክልሉ ፖሊስ ኮሚሽን ግልባጭ ተደርጓል። ሁማን ራይትስ ዎች የትግራይ ባለስልጣናት አዋጁን እንዲያነሱ ሰሞኑን መጠየቁም ይታወሳል። ዶክተር ደብረጽዮን ገብረ ሚካኤል የሚመሩት ወታደራዊ ጉዳዮች በበላይነት የሚመራው ይህ አዋጅ እንደሚያስፈጽምም ታውቋል።
የአምባሳደሩ የመቀሌ ጉዞ ተሰረዘ። ህወሓት ኃላፊነት አልወስድም ማለቱን ተከትሎ ለዛሬ የታቀደው ጉዞ ለነገ አርብ ተላልፏል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በዛሬው ዕለት ወደ መቀሌ ሊያደርጉት የነበሩት ጉዞ ተሰርዟል። ህወሓት የጸጥታ ኃላፊነት አልወስድም በማለቱ መሰረዙም ታውቋል። ኤርቪን ማሲንጋ የሚመራው የአሜሪካ ዲፕሎማቶች ልዑክ ለዛሬ የነበረው የጉዞ መርሃ ግብር ወደ ነገ መዘዋወሩም ተነግሯል። የጸጥታ ኃላፊነት አልወስድም ማለቱን ተከትሎ አነጋጋሪ የሆነ ሲሆን እነዚህ የቅርብ ምንጮች እንደሚሉት የዶክተር ደብረጽዮን ቡድን አምባሳደሩ ከጀኔራል ታደሰ ወረደ ጋር ለመገናኘት የያዘው መርሃ ግብር የጸጥታ ኃላፊነት አንወስድም በሚል ምክንያት አልተቀበላቸውም ይላሉ። ይህ ከተደረገበት ዋነኛው ምክንያት ደግሞ አምባሳደሩ ፕሬዝዳንት ተብሎ ከሚጠራው ጀኔራል ታደሰ ጋር ከተገናኘ የቅቡልነት ጥያቄ እንዳያነሳ ለማድረግ ያለመ ነው ተብሏል። በምስራቅ ጉራጌ ዞን ታጣቂዎች ባደረሱት ጥቃት 3 የጸጥታ አባላት ተገደሉ። ታጣቂዎች ከአዲስ አበባና ከቡታጅራ የተነሱ የህዝብ ማመላለሻ ተሽከርካሪዎች ማስቆማቸውና የወረዳው ፖሊስ አባላትና መለሻዎች ታጋቾች ለማስለቀቅ የተኩስ ልውውጥ አድርገዋል። ተፈጽሟል የተባለው ጥቃትን ተከትሎ ከጥቃቱ 3 የጸጥታ አባላት የህዝቡን ደህንነት በማስጠበቅ ባደረጉት ትክል መሰዋታቸውና አንድ አባል ደግሞ መቁሰሉን የጠቀሱት ዋና አዛዥ ከሁሉም በላይ ግን በታጋጆች እጅግ ቀርተው የነበሩ 9 መንገደኞችን ጨምሮ በጠቅላላ 48 ታጋጆች ጉዳት ሳይደርስባቸው ለማስለቀቅ ተችሏል። ጥቃቱ የፈጸመው እገታው ለማድረስ የሞከረው ኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን ተሻግሮ የመጣው ሸኔ የተባለው ታጣቂ ቡድን ነው ብለዋል። መንግስቱ ሸኔ በማለት የሚጠራው የኦሮሞ ነጻነት ሰራዊት እስካሁን በጥቃቱ ዙሪያ የሰጠው ማረጋገጫ ሆነ ማስተባበያ የለም። አጫጭርና ወቅታዊ መረጃዎች ለዛሬ ያዝናቸው እነዚህ ይመስሉ ነበር። ተመልሰን አዳዲስ መረጃዎች ይዘን ብቅ እንላለን። ሪከርድ ዞን ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ይከታተሉን። እናመሰግናለን።